የኔው ነሽ ስሜቴ ባይን የሚገኝ የኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ሰላም እንደናችሁ የተወደዳችሁ የተከበራችሁ ውድ የቻናላችን ቤተሰቦች እንደናችሁ እስካሁን ድረስ ወደ 18 ሰብስክራይብ ብቻ ነው አለውና ካም በኋላ እናንተን የሚመጥኑ ቪዲዮዎች ይለቀቃል ማለት ነው። እናንተ ሰብስክራይብ ማድረግና ላይክ ያደርጋችሁ አበረታቱን። ባድ የሆነ ነገር አይለቀቅም ከፖለቲካና ከዛ ነገር ነፃ የሆነው እንደዚህ አይነት ቆንጆ ላይክ ለእናንተም አስተማሪ የሆነ መንገድ የሚለቀቅ ቻናል ስለሆነ ሁላችሁ በሚችሉ አቅም ይሄንን ቪዲዮ የሚታዩት ሰብስክራይብ አድርጉ፣ ላይክም ብታደርጉልኝ ለኔ ይጠቅማል። ግን ለእናንተ እንኳን ምንም ባይሆን ለኔ ስለሚጠቅም ነውና ይሄ ልጅ ከዚህ በፊት ባለቤቷን ፕራንክ አድርጎ ነበር። በዛ ላይ ብዙ ሰው አስተያየት ሰጥቷል፣ ብዙ ሰው ደግሞ ተቆጥቷልና እንደዚህ አይነት ነገር ኢትዮጵያ ላይ በጣም ተለምዷል። አካፕሎች ፕራንክ ያደርጉ ዩቲዩብ ላይ ቲክቶክ ላይ እንደዚህ አይነት ነገር ስለተለመደ ነው መሰለኝና ብዙ ቫይራል አለው። የይቅርታ ቪዲዮ የተሰርቶ ነበር። እሱም ደግሞ ወደ 3.2 ሚሊዮን ታይቷል። ከዛም በኋላ እሷን ፕራንክ ያደረገችው 2.3 ሚሊዮን ቪው ታይቷል ማለት ነው። ከዚህ በፊት የተሰራው የይቅርታ ቪዲዮ አለ። ከዛም በኋላ እሷም ደግሞ የሰራችው የፕራንክ ቪዲዮ አለ። ሌላው ደግሞ ዛሬ ዩቲዩብ ላይ የተለቀቀው አንድ ቪዲዮ አለ። እሱን መጨረሻ ላይ አሳያችኋለሁ ማለት ነው። የኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጥን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጥተሽኛል። ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው የገባኝ። ለላስከፋሽ ፈልጌ አይደለም እንጂ ተጣሉ ወድሻለሁ። እኔም ስለምወድ ነው የገባኝ። ይቅርታ ትፈቅድሽ? የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪዩ ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔም ብትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄን ነው ማለት ፈልገው
እንወዳችኋለን። ቴንኪዩ። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹን እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ደህና ናችሁ አሁን አይደል? የኢትዮጵያ ወንዶች እንዳለ የኔ ዕጣ እንዲደርሳችሁ እመኛለሁ። ልጄን አይ ቲንክ 4 ወር ወይ እንደዚህ 5 ወር አካባቢ በጣም ከባድ ህመም ውስጥ ነበርኩ እና ላይክ ልጄ ሆዴ ውስጥ እንዳለ ኦፕሬሽን መሰራት ነበረብኝ እና በጣም ከባድ ጊዜ ነው ያሳለፍነው። የዛን ጊዜ መወለድ ይችላል፣ ጤነኛም ልጅ ይፈጠራል። ከመቶ 2 ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ጠብቀሽ መጨረሻ ልጁ ሲወለድ ወይ ጤነኛ ሊሆን ይችላል። ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ በህመሟ፣ በችግሯ፣ በሐዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላልና ወልጄ አልሄድኩም ቤተሰብ ጋር። እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣለት? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት። በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አታ የምታሳልፍ ሴት አለች አይደል? እና ባል አጠገብሽ ሆኖ አይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ቀላል አይደለም። በጣም ይቅርታ የኔው ነሽ ስሜቴ ባይን የሚገባ። መጨረሻው ይህንን ይመስላል። ያላጠራሁትን ቪዲዮ ይዤ መጥቼ እናንተንም እንዳልወዛግብ ብዬ ነውና ይህ እንደዚህ አይነት ቆያችሁ አውቃለሁ እንደቆየሁት፣ ግን ደግሞ ግዴታ ማጣራት አለብኝ እናንተ ላይም እንዳይወዛገብ ማለት ነውና ፕራንክ አድርገውም ከዛም በኋላ ይቅርታን ጠይቆታል። ያኛን ቪዲዮ ሙሉ ቪዲዮ ማት ከፈለጋችሁ መቅዲ ዩቲዩብ ላይ ሄዳችሁ ማት ትችላላችሁ ማለት ነው። እስከ መጨረሻ ድረስ ወዳችሁና ፈቅዳችሁ ስላያችሁ በጣም እናመሰግናለን። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ትንሽ ነው ሰብስክራይብ ያለውና እናንተ ካበረታታችሁ በቆንጆ ነገር እመጣለሁ ማለት ነው።